ህዝቡም ስላሸነፈ ነው ዛሬ ሰላማችን የተጠበቀው እንጂ ምርጫውም እኮ በተሳካ ሁኔታ እንዳይካሄድ ከውጭም ከውስጥም ከፍ ያለ ጫና ነበር። ግን ያንን ሰብረን ወጥተናልኛ። የኢትዮጵያ ህዝብ ታላቅ ህዝብ ነው። የሚያደርገውንም የሚያውቅ ህዝብ ነው። አንተ ና ብለህ ስለጎተትከው የሚጎተት ህዝብ አይደለም። የሚጠቅመውን ያውቃል፣ የሚበልጥበትንም ያውቃል። ምርጫውን በድል ተወጥተናል። አለቀ። የምርጫው ጉዳይ ጠላቶቻችን እንዳሰቡልን አይደለም የሆነው። የኢትዮጵያ ህዝብ እንደፈለገው አድርጎ አልፎታል። ህዝቡ ፍላጎቱ ሰላም በመሆኑ ምክንያት ብቻ በሰላም ለማጠናቀቅ ሞክረናል። አሸናፊው የኢትዮጵያ ህዝብ ነው። መንግስት ይመጣል፣ መንግስት ይሄዳል። መንግስት ጎርፍ ነው፣ ይመጣል ይሄዳል። ዛሬ ኢትዮጵያ እድሎችም ፈተናዎችም ፊት ለፊቷ ተጋርጠውባታል። የዛሬው ማሸነፏ የዛሬን በሰላም ማሸነፏ የተደገሰላትን ጥፋት አሸንፋ በሰላም ተቻችለን እንሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፏል። በህዝቡ በኩል እንደምታውቁት እንዳትመርጥ ተብሏል፣ ብትመርጥ ወዮልህ ተብሏል። ብዙ ፈተናዎችን አልፏል። ህዝቡ ምረጥ ስላልከው ብቻ አይመርጥም፣ አትምረጥም ስላልከው ከመምረጥ አላቆመም አያቆመምም። እኛ ሰላማዊ ትግልን መርጠን እንታገላለን ብለን በህዝቡ ፊት እንደመቅረባችንና ሰላማዊ ትግሉ መቀጠል አለበት ብለን አምነን ኖ በምርጫው መሳተፍ አለብን ብለን ከጀመርንበት ጊዜ ጀምሮ ህዝቡ ለሰላም ያለውን ጥረት አላጓደለም። እኛን በማገዙ በኩል አላጓደለብንም። ያቅሙን ሁሉ አድርጓል። የህዝቡን ትግስት፣ የህዝቡን ፍላጎት፣ የህዝቡን ትብብር፣ የህዝቡን ዕውቀትና ጉልበት ተጠቅመን ነውና በእውነት የኢትዮጵያ ህዝብ መከበር ያለበት መመስገን ያለበት ህዝብ ነው። ድካማችን ምን አልቀረም። ቢያንስ ሰላማዊ ሽግግር ኢትዮጵያ ውስጥ እንዲኖር ይህ ትብብር ያቅሙን ጥረት አድርጓል።